የህወሓት የመሳሪያ ዲፖ መገኘቱ ተሰምቷል። በሱዳን የሚንቀሳቀሰው የህወሓት አርሚ 7 በሸረሪና ግንባር አከማችቶት የነበረው የመሳሪያ ዲፖ መያዙ ተገልጿል። ከሸረሪና ካምፕ ወጣ ብሎ ገዲማ በተባለች ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ የቡድንና የነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና መካከለኛ ርቀት ሚሳይሎች፣ RPG-7 የሳተላይት ስልኮች፣ የሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫና ለጊዜው ምንነታቸው ለመለየት ያልተቻሉ የጦር መሳሪያዎች ገቢ መደረጋቸውን ወታደራዊ ምንጮች ገልጸዋል። እንደ ወታደራዊ ምንጮች ገለጻ ከሆነ ከሸረሪናና ገዴማ ካምፕ 31 ከባድ ተሳቢ ተሽከርካሪዎች ከአርሚ 7 የተማረኩ የተለያዩ ትጥቆችን ወደ ሁመራና ዳንሻ ከተማ ተጓጉዘዋል። ለዚህም ዲፖ መገኘት የተማረኩ የአርሚ 7 ታጣቂዎች አስተዋጽኦ አድርገዋል የተባለው። ወደ ሌላኛው ዜና ስናልፍ የኤርትራ መንግስት የጦር መሳሪያ ወደ ትግራይ እያስገባ መሆኑ ተገለጸ። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተገልጿል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ ኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመላክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና ሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸውን የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ አንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር መሆኑንም አምባሳደሩ አብራርተዋል። ኤርትራ የታጠቀ ወታደራዊ ልዑክ ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ እንደጣሰች አምባሳደሩ ተናግረዋል። አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስ እና እጅግ የከፋ ቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው ብሏል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፍተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራል ብለዋል። በመሆኑም የዚህን አይነት የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል ብለዋል። በዚህ መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች ብለዋል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራን ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውን አስተላልፈዋል። ወደ መጨረሻው ዘገባችን ስናልፍ የራያ አላማጣ ውጥረት ሊፈነዳ ከጫፍ ደርሷል ተባለ። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑ ታውቋል። በራያ አላማጣና በአካባቢው አቅጣጫ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ወደ ከፍተኛ ደረጃ ማደጉ የተጠቆመ ሲሆን ህወሓት በዞኑ በርካታ የጦር መሳሪያዎችና የኃይል ስምሪቶችን እንዲሁም የምሽግ ዝግጅቶችን እያደረገ እንደሚገኝ ተገልጿል። የተለያዩ የቀበሌዎች እና ቦታዎች ታይቷል የተባሉ የኃይልና የመሳሪያ ስምሪቶች ዝርዝርም ይፋ ሆኗል። በመሆኒ በገረባ ሀጎስ እና በገረባ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና የሰው ኃይል መራገፉ ተገልጿል። ወራብያ በአዲ አህመድ አካባቢ 1 መድፍ፣ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባሉበት ሲቀር 2ቱ ወደ ራያ አላማጣ ተንቀሳቅሷል የተባለው። በኩቢጃ ብለ 2 ታንክና 3 መድፎች የነበሩ ሲሆን 2 መድፎች ወደ አላማጣ ተንቀሳቅሰዋል። በበሩ ቃሊና 1 መድፍ እንዲሁም በአዲ ኩተቤ 1 መድፍ እና በሽራ የተሸፈነ 1 ሲኖ ትራክ ተቀምጧል። ራያ አላማጣ በታኦ ልዩ ቦታ ዳውድል በምስራቅ በኩል 1 መድፍ፣ በዳንዲ ምዕራብ በኩል 1 መድፍም ተደራጅቷል የተባለው። ራያ ባላ፣ አሳየ፣ ጣፌ እና በገርጀሌ ትምህርት ቤት አቅራቢያ የተለያዩ ጦር መሳሪያዎችን አስቀምጦ እንደሚገኝና የጦርነት ለመጀመር ጫፍ ላይ መድረሱን ምንጮች ነግረውናል። በመንግስት የጸጥታ ኃይሎች በኩል ከህወሓት ትንኮሳ ከተፈጸመ ከሸረሪናዊ ከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኘው መረጃ ያመለክታል።
በራያ አላማጣና አካባቢው በሁለቱ ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድልም ከመቼውም ጊዜ በላይ መጨመሩ ታውቋል። የኤርትራ ወታደሮች ህወሓት ጋር መቀላቀላቸውም በስፋትም ሲነገር ቆይቷል።